ሰላም ጤና ይስጥልን የአዲስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ? አዲስ ሚዲያ ያው በተከታታይነት ትምህርታዊ ቪዲዮዎችን እየለቀቀች አይደለም። የሆነበት ደግሞ የራሱ ምክንያት አለው። ነገር ግን አልፎ አልፎ እንደዚሁ ብቅ እንላለን። ዋናው ዓላማችን ለሕዝባችን በተለያዩ መንገዶች የተለያዩ እውቀት የሚሰጡ ግንዛቤ የሚፈጥሩ አድማስን የሚያሰፉ ነጥቦችን ማንሳትና መንገር ነው። በዚህ በዛሬው ዝግጅታችን የኑሮ ውድነት እና የዜጎች የመኖር አቅም ወቅታዊ የኢትዮጵያ ፈተና በሚል ርዕስ ይዤ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። ያው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዲስ ሚዲያን እንድትከተሉ ጋብዛችኋለሁ። የኑሮ ውድነትና የዜጎች የመኖር አቅም ወቅታዊ የኢትዮጵያ ፈተና ስንል የኢትዮጵያ ኢኮኖሚ እድገት በአሁኑ ወቅት በከፍተኛ ለውጥና በተደራራቢ ፈተናዎች ውስጥ ይገኛል። መንግስት የኢኮኖሚውን እድገት አሁንም ቀጣይነት አለው ቢልም የዓለም አቀፍ ተቋማት ግን እድገቱን ካለፉት ዓመታት የቀዘቀዘ መሆኑን ይገልጻሉ። ስለሆነም ወቅታዊ የኢኮኖሚ እድገት ሁኔታ በኢትዮጵያ እንዲህ ነው ብሎ ለመናገር ቢያስቸግርም ነገር ግን በአራት መሰረታዊ ነጥቦች ማጠቃለል ይቻላል። አንደኛው ነጥብ የምርትና የኢኮኖሚ እድገት መጠን ነው። ይሄ ማለት የሀገሪቱ ጂዲፒ ግሮዟ በዛ መጠን መታወቅና መለካት ነው። እንግዲህ እንደ መንግስት ሪፖርት የኢትዮጵያ ኢኮኖሚ በየዓመቱ በአማካኝ ከ7% በላይ እድገት እያስመዘገበ ይገኛል ብሎ ይናገራል። ሆኖም ግን እንደ ዓለም ባንክና IMF ያሉ ተቋማት የእድገት መጠኑ እንደ መንግስት ገለጻ ሳይሆን ከዛ በታች በሆነ አግባብ ከ3% እስከ 5% አካባቢ ሊሆን እንደሚችል ይገምታሉ። እድገቱ በዋናነት የሚመራው ያው እንግዲህ እንደምታውቁት በግብርና መር በኢንዱስትሪ ፓርኮች እና በአገልግሎት ዘርፍ ነው። እንግዲህ አብዛኛው የኢትዮጵያ ሕዝብ 85%ቱ ድሮ ያለው ሰንሰስ ማለት ነው። አሁን እዚያ በታች ሊቀንስ ይችላል። በግብርና ስራ ላይ የተሰማራ ነው። አሁን በኢትዮጵያ ውስጥ ደግሞ ኢንዱስትሪ ፓርኮች የተስፋፉ ነው። የአገልግሎት ተቋማትም አሉ። የልማት ተቋማት የሚባሉ እንደ ኢትዮጵያ አየር መንገድ እና ሌሎችም ተቋማት አሉ። ስለዚህ አንደኛው ነጥብ ይሄ ነው ማለት ነው። በዚህ አግባብ ማጠቃለል ይቻላል። ሁለተኛው የማክሮ ኢኮኖሚ ማሻሻያ ነው። እንግዲህ ማክሮ ኢኮኖሚክ ሪፎርሙ አሁን ላይ ያለው ትልቁ ትኩረት ከመንግስት መር ወደ ገበያ መር ኢኮኖሚ መሸጋገር ነው። ይህም በኢኮኖሚ እድገት ላይ ሁለት መልክ ያለው ተጽዕኖ ሊኖረው ይችላል። አንደኛ ጥሩ ጎኑ የውጭ ኢንቨስትመንት እንዲሳብ፣ የውጭ ምንዛሬ እጥረት እንዲቃለልና የንግድ እንቅስቃሴ እንዲጨምር መንገድ ይከፍታል። ፈተናው ግን የብር ዋጋ መቀነስ የዋጋ ግሽበትን በማባባሱ የምርት ወጪ እንዲጨምርና የዜጎች የመግዛት አቅም እንዲዳከም አድርጓል። አሁን የኢትዮጵያ ገንዘብ ወይም ብር ኖት በጣም በከፍተኛ ሁኔታ የተዳከመና የመግዛት አቅሙ ግምት ውስጥ ስናየው በጣም በከፍተኛ ሁኔታ እያሽቆለቆለ ስላለ ያው በርካታ ብሮቹን ይዘህ ሄደህ በአንድ የተጠቀለለ ዶላር መንዝረህ ትመለሳለህ። ስለዚህ ይሄ በጣም ሌላኛው ነጥብ ነው ማለት ነው። ሶስተኛው ነጥብ ስንመለከት ግን የኢኮኖሚው አዳዲስ ሞተሮች እናያለን። እነዚህም መንግስት እድገቱን ለማስቀጠል አዳዲስ ገቢ ምንጮችን እየፈለገ ነው። ለምሳሌ የአረንጓዴ አሻራ፣ ቱሪዝም፣ ኮሪደር ልማት፣ ማዕድን ዘርፍ እና ሌሎችም ዘርፎችን ያው እያመጣ ነው ማለት ነው። ይሄ አንድም ኢኮኖሚውን ለመደገፍ ተብሎ ነው። በአንጻሩ ደግሞ እነዚህ የአረንጓዴ አሻራ፣ ቱሪዝም ልማት፣ ኮሪደር ልማት፣ የማዕድን ዘርፉ ሲመጣ በተለያየ መንገድ ሀገሪቱንም ሆነ ህዝቡን ሊጎዳም የሚችልበት ሁኔታ አለ። በዚህ መልክ ማየትም ተገቢ ነው። ሌላኛው ነጥብ ይሄ ነው።
አራተኛው ነጥብ ደግሞ ይህንን የሀገሪቱን እድገት የሚገድቡ ዋና ዋና ተግዳሮቶች አሉ ብለን እናምናለን። የኢኮኖሚ እድገት በሚፈለገው ፍጥነት እንዳይሄድ የሚያደርጉ ምክንያቶች ደግሞ አሁን በኢትዮጵያ ውስጥ ከፍተኛ የሆነ ግጭትና ጦርነት አለ። የውጭ ዕዳ ጫና አለ። ከፍተኛ የሆነ የዋጋ ግሽበት አለ። መንግስት ግጭቱን ለማስቆም ሰላማዊ መንገድን ያን ያክል ሲጠቀም አናይም። ከዛ ውጭም እንዲሁም በኃይል እና በጉልበት በሰማይም ሆነ በድሮንም ሆነ በአውሮፕላን በተለያየ መንገድ ግጭቱን ለመከላከልና ለመቀልበስ እየሄደበት ያለው መንገድ አጠቃላይ የሀገሪቱ የኢኮኖሚ እድገት ላይ ከፍተኛ ጫና የሚፈጠር ነው። የሸቀጦች ዋጋ መናርም አንደኛ ዋጋ ግሽበቱን ያባብሰዋል። የህዝቡ ከፍተኛ ቁጥር ምጣኔ ደግሞ የፍጆታው መጠንን ይገድበዋል። እንግዲህ ኢትዮጵያ ደግሞ ያው ለዚህ ልማቶች የምትበደራቸው ብድሮች ደግሞ እሱን ደግሞ እዳውን መክፈል አለባት። ስለዚህ መንግስት የሄደበት ያለ ሪፎርም እርምጃዎች የሚታዩ ቢሆንም በአንጻሩ ደግሞ በሌላ መንገድ እነዚህ ሪፎርሞች ውጤታማ የማይሆኑበትን አማራጮችን ሲከተል እናየዋለን። ዞሮ ዞሮ በህዝቡ የዕለት ተዕለት ኑሮ ላይ ከባድ ጫናዎች እያሳደረ ይገኛል። ከነዚህ ከጫናዎቹ መካከልም እንግዲህ የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ አይተናል። ምክንያቱም ብር ዋጋ ቀንሷል፣ የዋጋ ግሽበት ተከትሏል ብለናል። የኑሮ ውድነቱና የህዝቡ ኑሮ እጅግ የማይገናኝ የተራራቀ፣ ገንዘባችን የመግዛት አቅሙ እጅግ በጣም የተዳከመም፣ አሁን ካለው የግልም ሆነ የመንግስት ሰራተኛ ደሞዝ ጭማሪ ጋር የማይመጣጠን ብዙ መሰረታዊ ፍላጎቶቻቸውን ዜጎች ለማሟላት የተቸገሩበት። ስለዚህ እነዚህ ተደማምረው መሰረተ ልማት አገልግሎት ክፍያዎች አሁን ከፍተኛ የሆነ ኢትዮ ቴሌኮም ከፍተኛ የሆነ በአገልግሎቱ ላይ ከፍተኛ የሆነ ጭማሪ አድርጓል። ይሄ ጭማሪ ደግሞ በህዝቡ ላይ ነው ያረፈው። ውሃ፣ ኢትዮ ኤሌክትሪክ በጣም በከፍተኛ ሁኔታ ጭማሪ አድርገዋል። ይሄ ደግሞ ህዝቡን ካለችው ገቢ ላይ ደግሞ የበለጠ መንግስት አገልግሎት ይከፍላል እንጂ ኑሮውን ለመደጎም የማይችልበት እጅግ አስከፊ ነገር እየተከተለ ነው ብዬ ነው የማምነው። የውጭ ዕዳና ኢንቨስትመንት ሁኔታችንን ብናይ ከፍተኛ የሆነ የዕዳ እንትን አለ፣ የዕዳ ብድር አለ። የኢንቨስትመንት አማራጮች አዳዲስ ባንኮች እንዲገባሉ እየተባለ ነው። የሀገሪቱ ውስጥ ያሉ ኢንሹራንሶች፣ ባንኮች፣ ብድርና ቁጠባዎች እየተስፋፉ ነው። እነዚህ ሁሉ ግን ገንዘብ ይፈልጋሉ። ያለ ገንዘብ አይሆንም። ዞሮ ይሄ ሁሉ የሚያርፈው ህዝቡ ላይ ነው። ህዝቡ ደግሞ ይሄን ሁሉ ዕዳ መሸከም አይችልም ማለት ነው። ሌላው ግጭቶችና መፈናቀሎች አሁን ቅድምም ከኔ እንደተናገር ነው ግጭቶችና መፈናቀሎች በሰላማዊ መንገድ መፈታት አለባቸው። መንግስት የሰላም በሮች ሊከፍት ይገባል። ለነዚህ በሮች ደግሞ ቅድሚያ ሰጥቶ ህዝቡን መጥቀም አለበት። ከዛ ውጭ ህዝቡ በተለያየ ሁኔታ እዚህ በጦርነት እዚህ በኑሮ ውድነት እዚህ በተለያየ ምክንያት በስደት እየተሰቃየ የሚሄድበት ሁኔታ በጣም ከባድ ሁኔታ ነው ማለት ነው። ስለዚህ መንግስት የኢኮኖሚ ሽግግር እያደረኩ ነው ካለ የዝቅተኛውን የማህበረሰብ ክፍል፣ መካከለኛውን የማህበረሰብ ክፍል፣ ከፍተኛውን የማህበረሰብ ክፍል ያማከለ እድገት ሊከተል ይገባል ብዬ አምናለሁ። ህዝቡ በከፍተኛ የኑሮ ውድነትና የመግዛት ገንዘቡ የመግዛት አቅሙ መቀነስ ውስጥ እየተፈተነ ነው ያለው። ስለዚህ አሁን ወረቀት ላይ ያለውን አስተሳሰብ ወደ ተግባር በመቀየር በዜጎች ኑሮ ላይ የሚታየውን ተጽዕኖ ከባድ ስለሆነ በዘላቂነት የሚፈታበት መንገድ እጅግ በጣም ወሳኝ ነው። አርሶ አደሩ ምርቱን ወደ ገበያ ወስዶ በሰላማዊ መንገድ ሽጦ የማይመለስበት ሁኔታ ነው ያለው። ነጋዴው ከገበሬው ተረክቦ ወደ መሀል ከተማ አምጥቶ የማይሸጥበት ሁኔታ ነው ያለው። በሮች ወደ ዋና ከተማ የሚገቡ በሮች ዝጎች ናቸው። እነዚህ በሮች በሰላማዊ መንገድ ይከፈቱ። የህዝቡ የኑሮ ጫና፣ የኑሮ ውድነት ፈተና ይቅለል። ዜጎች የመኖር አቅማቸው ከፍ እንዲል በባለሀብቶችና በዜጋው መካከል ከፍተኛ የሆነ ልዩነት ነው ያለው። ለምሳሌ አዲስ አበባን ስንመለከት ከፍተኛ የሆነ
ልዩነት በባለ ሀብቱና በህዝቡ መካከል ያለው በተራው ነዋሪ መካከል ያለው ከፍተኛ የሆነ አንዳንዱ በልቶ የማያድር ህዝብ እንዳለ የማያውቅ ሁሉ ይኖራል። በልቶ የማያድር ህዝብ አለ። በልቶ የማያድር ውሃ ጠጥቶ የሚያድር ውሃ ጠጥቶ የሚሰራ የመንግስት ሰራተኛ ምሳውን ሳይበላ ማለት ነው። ቁርሱን ሳይበላ መክሰሱን ሳይበላ ማለት ነው። እንደዚህ አይደለም። ይሄ ሁሉ ሊታሰብ ይገባዋል። ስለዚህ የሀገራችን የኑሮ ውድነት የሚቀንስበት ሌሎች አማራጮች መጠቀም ነው። አሁን የዓለም ፖለቲካ እየተቀየረ ነው። በጣም በከፍተኛ ሁኔታ የዓለም ፖለቲካ ተቀይሯል። የአሜሪካ፣ የቻይና፣ የሩሲያ ሁሉ ፍላጎቶች አፍሪካ ላይ እያነጣጠሩ ስለዚህ አፍሪካ ደግሞ ኢትዮጵያ ደግሞ ለነዚህ ሀገራት አይን ናት። በዚህም አግባብ ይህን አውቆ እና ታውቆ ዜጎችም በኑሮ ሳይማረሩ በኑሮ ሳይፈተኑ በጦርነት ሳይፈተኑ በሰላማዊ መንገድ እንዲኖሩ በልተው ጠጥተው እንዲያድሩ የገንዘብ የተዳከመው የገንዘብ ምጣኔ እንዲሻሻል የሚያደርጉ አሰራሮችን መቀየስ እና መንደፍ በዚያም መንገድ ላይ መጓዝ ያስፈልጋል። ክቡራትና ክቡራን የአርዲስ ሚዲያ ተከታታዮች ለዛሬው የኑሮ ውድነትና የዜጎች የመኖር አቅም ወቅታዊ የኢትዮጵያ ፈተና በሚል ርዕስ ያቀረብኩላችሁ ግንዛቤ ይሄን ይመስላል። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እንድታደርጉ ተጋብዛችኋል። ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ፣ አበረታቱ። ስለዚህ የምትመለከቱት ሁሉ ከወዲሁ እጅግ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ እላለሁ። ቴንክ ዩ